የሰበሰብናቸውን ኮይንና ፖይንቶች እንዴት አድርገን ነው ኤክስቼንጅ የምናደርገው? ሰላም የሄላስት ቤት ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ ዛሬ የምናየው ፖፖ ላይ የሰበሰብነውን ኮይንና ፖይንት እንዴት አድርገን ነው ኤክስቼንጅ የምናደርገው የሚለውን እሱን አብረን እናያለን። ለዚህ ቤተሰብ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። መልካም ቆይታ። እዚህ ጋር የሰበሰብነውን ኮይንና ፖይንት እንዴት አድርገን ነው ዊዝድሮው የምናደርገው? ከዚህ በፊት የተለያዩ ትሬኒንጎች ላይ እንዳያችኋቸው ኮይናችሁን እዚሁ ጋር ግብይት የምታደርጉበት ነው። የሰበሰብነውን ኮይን ግብይት የምናደርግበት ነው። እዚህ ጋር ከሰዎች ጋር ኤክስቼንጅ የምናደርገው፣ ጊፍት የምንሰጥበት፣ ጋምብል የምናደርግበት በኮይን ነው ብለናል። ሰው ደግሞ ኮይን ደግሞ መልሶ ልክ እኛም እንደዛ ስናደርግ ሰዎች የሚሰጡን 30% እየተቀነሰ ወይም ደግሞ ፕላትፎርሙ እየወሰደው 70% ፖይንት አካውንታችን ላይ እንደሚሰበሰብ ታውቃላችሁ። ያ ፖይንት አካውንታችን ላይ የገባውን ኮይን ፖይንት እንዴት አድርገን ነው ኤክስቼንጅ የምናደርገው? መጀመሪያ ወደ ስንት ነገር ኤክስቼንጅ ማድረግ ትችላላችሁ? የመጀመሪያ ወደ ኮይን ልናወጣው እንችላለን፣ ወደ ብር ኦር ወደ ዶላር አድርገን ልናወጣ እንችላለን። እዚህ ጋር በስክሪን አስገባላችኋለሁ። የመጀመሪያ ፖይንታችሁ ላይ ከ100,000 ፖይንት በላይ ሊኖራችሁ ይገባል። 100,000 ወይም ከ100,000 በላይ። ከ100,000 በታች ከሆነ ምን ማለት አይችልም፣ ከ$10 በታች ማለት ነው። በሌላ 100,000 ፖይንት ማለት $10 ነው። ከ$10 በታች ዊዝድሮ ማድረግ ስለማይቻል ፖይንት አካውንታችሁ ውስጥ ይሄን ያህል አማውንት ሊኖር ይገባል። እዚህ ጋር እንደምታዩት ፖይንታችሁ ላይ ያለው ልክ ፖይንት ትነኩና ዊዝድሮ ናው ትላላችሁ። እዚህ ጋር ዊዝድሮ ናው ስትሉት የመጀመሪያ የኔ ከዚህ በፊት ባይንድ ስለተደረገ ነው። እዚህ ጋር USDT TRC20 ብሎ ወደ ኮይን የምቀይርበት ባይንድ ስለተደረገ ነው። ነገር ግን እዚህ ጋር ባይንድ ያልተደረገ ሰው የእናንተ አዲስ ከሆነ አድ ፔመንት ሜተድ የኔች ሜተድ የምትለው አድ ፔመንት ሜተድ ትላለች የእናንተ። ከዛ ልክ እዚህ ጋር አድ ፔመንት ሜተድ የሚለውን ስትነኩ እንደዚህ ፔመንት ሜተዶችን ያስመርጣችኋል። ፔመንት ሜተዶች ሲመጣ ይኸውላችሁ እዚህ ጋር ቪው የሚለው ባይንድ ያደረኳቸው ነው። ከስር ደግሞ ባይንድ የሚሉት ደግሞ ባይንድ ያልተደረጉ ናቸው፣ ግን አማራጭ ብዙ ፔመንት ሜተዶች ናቸው ማለት ነው። እዚህ ጋር ባይንድ ያላረጋችሁ ሰዎች ከዚህ በፊት ያስቀመጡት ቪዲዮ ስላለ ያችን ቪዲዮ በማየት ስንተኛ ፓርት ላይ ናት እዚህ ጋር ከስራ አስገባላችኋለሁ። ያችን ቪዲዮ በማየት ባይንድ አድርጉ። ከዛ በኋላ ግን አውቶ ባይንድ የምትለው ሾርት ስለሆነች ማለት ነው። ከዛ በኋላ ባይንድ ካደረጋችሁ በኋላ ለምሳሌ አሁን የመጀመሪያ ወደ ፖይንቱን ወደ ኮይን አውጥቼ ላሳያችሁ። ኦልሬዲ እዚህ ጋር ቪው የሚለው USDT TRC20 እቺኛዋ ከኮይን ጋር ወደ ኮይን ዊዝድሮ የምናደርግባት ናት። በዶላር ነው የምፈልገው፣ በዶላር ነው ዊዝድሮ ማድረግ የምፈልገው ካላችሁ ወደ ባይናንስ ማውጣት ትችላላችሁ። ባይናንስ አካውንት ሊኖራችሁ ይገባል። ኦር ኤልስ ደግሞ ቴሌብር፣ ኮሜርሻል ባንክ፣ አቢሲኒያ እያለ ደግሞ ብዙ ኢትዮጵያ ውስጥ ያሉ ፔመንት ሜተዶች አሉላችሁ። እዚህ ጋር እንደምታዩት ወደ ብር ማውጣት ብትፈልጉ ደግሞ እዚች ጋር ስዊች ኦን ስዊች ኦፍ እያደረጋችሁ ማውጣት ነው። ስለዚህ ልክ የኔ ኦልሬዲ ከዚህኛው ጋር ወደ መጀመሪያ ወደ ኮይን አውጥቼ ላሳያችሁ። ኦልሬዲ ባይንድ የተደረገ ስለሆነ እዚህ ጋር በቀጥታ ትመጡና ዊዝድሮ ነው ደግማችሁ ሁለተኛ ዊዝድሮ ነው የምትለዋን ትነካላችሁ። ከዛ ምን ያህል አማውንት ነው አሁን እዚህ ጋር $800 ምናምን ያሳያችኋል። ምን ያህል አማውንት ነው ማውጣት የምትፈልጉት? ለምሳሌ ስለሆነ $10 አውጥቼ ላሳያችሁ። 10 ብላችሁ ትጽፋላችሁ። እዚህ ጋር ሁሌ መጠንቀቅ ያለባችሁ ምንም አይነት ጎዶሎ ቁጥር ነው የሚባለው 11 12 22 ምናምን የሚባሉ ጎዶሎ ቁጥሮችን እንዳትጠቀሙ። እዚች ጋር በቀጥታ ሰሚት ትሉታላችሁ። ሰሚት ስትሉ ኦፍ ኮርስ ኮንፊርም ትሉታላችሁ። $10 ብሎ ያስመርጣችኋል። ከዛ ኤክስቼንጅ ይሄ ኤክስቼንጅ ኳንቲቲ ብሎ እዚህ ጋር ያስቀምጥላችሁ። በምንድን ነው? በኤጀንት አይዲ ነምበር ነው። ሆስት የሆናችሁ እዚህ ጋር 97536 የምትለው ሆስት ለሆኑ ሰዎች 92,000 ብሎ ነው የሚመጣላችሁ። ለእናንተ ለኤጀንቶች ግን 97536 ዳትስ ዋይ አንዳንዴ የምትሰሙት ሆስት የሆኑ ሰዎች የኤጀንቶቻቸውን ሊንክ እዚህ ጋር ባይንድ በማድረግ በኤጀንቶቻቸው ያወጡና ኤጀንቶቻቸው ኮይኑን ይመልሱላቸዋል ማለት ነው። ስለዚህ ልክ በዚህኛው አማውንት ነው በዚህኛው ኳንቲቲ አማውንት ነው ዊዝድሮ የሚያደርግልን። ኤክስቼንጅ ኮይን ስንል እዚህ ጋር የኤክስቼንጅ የምታደርጉበትን ሴኩሪቲ ፓስዋርድ አላችሁ አይደል ያስገባችሁት። እሷን ታስገቡለታላችሁ። ልክ እዚህ ጋር ይሄን ስታስገቡለት በቀጥታ ምን ይለዋል ማለት ነው? ሰሚት አድርጎታል፣ ዊዝድሮ አድርጎታል። እዚህ ጋር ቼክ ዲቴል ማየት ከፈለጋችሁ ሄዳችሁ ይሄው እንትናችሁን ማግኘት ትችላላችሁ። ባክትሉና ኦልሬዲ ኮይናችሁ ላይ ስትሄዱ $10 ምን ብሎታል? ዊዝድሮ አድርጎታል ማለት ነው። በቀጥታ ልክ እንደዚህ ዊዝድሮ ሲደረግ የቱ ጋር ነው የምታገኙት? ኤጀንት የሆናችሁ ሰዎች በቀጥታ ኮይን ትሬዲንጋችሁ ላይ ነው የሚገባላችሁ። ኮይን ትሬዲንግ ላይ ደግሞ ስትሄዱ
በፊትም የነበረ ኮይን ስለነበረ ነው። እዚህ ጋር ያሳያችኋል በቀጥታ ለምሳሌ አሁን ያመጣነው ነው 97530 ነው። ስድስቱ ከሄላስ ትራንስፈር ቱ ሄላስ ከሄላስ ወደ ሄላስ ትራንስፈር ተደርጓል ብሎ እዚህ ጋር ያሳያችኋል ማለት ነው። ስለዚህ በዚህ መልኩ ከፖይንት ወደ ኮይን ዊዝድሮ ማድረግ ትችላላችሁ ማለት ነው በአጭር ቋንቋ። ኮይናችሁን ደግሞ ኤጀንት የሆናችሁ ሰዎች ለቲሞቻችሁ ኮይን አሁን የመጀመሪያ ሌቭል ላይ ሆናችሁ ብዙ መሸጥ ላይ እኔ ሪከመንድ አላደርግም። ለምንድነው ገና እናንተ እዛው ጋር መልሳችሁ የዘር አይበላም አይደል? እዛው ጋር መልሳችሁ ሪኢንቨስት የምታደርጉት ሌቭላችሁን በፍጥነት የምታድጉበት ስለሆነ፣ ነገር ግን ዋንስ ግን ስቴብል የሆነ ሱፐር ኤጀንት ላይ ደርሳችሁ ኦር ኤጀንት ሌቭል ኤ ላይ ሆናችሁ ኮይኖችን መሸጥ ብትፈልጉ እዚህ ጋር በቀጥታ የሰዎችን አይዲ ነምበር ታስገባላችሁ። አይዲ ነምበራቸውን ስታስገቡ ስማቸው አሁን ይሄ ዝም ብዬ ራንደም የሆነ አይዲ ነምበር ስላስገባው ነው የአረብ ስም አመጣልኝ። ይሄንን አማውንት እዚህ ጋር ታስገቡና ከ8000 በታች ከኮይን ትሬዲንግ ደግሞ መውጣት አይችልም። ከፖይንታችሁ ላይ ከ100,000 በታች መውጣት እንደማይችለው ኮይን ትሬዲንጋችሁ ላይ ደግሞ ከ8000 በታች መውጣት ስለማይችል አውቄን ያሳነስኩት እንዳይሄድ ነው። እዚህ ጋር ትራንስፈር ብለው አይዲ ነምበሩን አስገቢ ይለኛል። መልሳችሁ ይሄንን አይዲ ነምበር ትደግሙለታላችሁ። ኮንፊርም ብትሉት አያችሁ ከ8000 በታች ብሎ መለሰኝ። እኔ እንዳይሄድ ለማላውቀው አይዲ ነምበር እንዳይሄድ ለእናንተ ለማሳየት ነው። እዚህ ጋር ከ8000 በላይ ኤኒ ድረስ 100,000 200,000 ደግሞ የኮይን አሁን በዚህ ሰዓት እየተሸጠ ያለው ኮይን ሴለሮች ጋር 18700 ነው። ስለዚህ ልክ በዛ አማውንት ወይም ደግሞ ለቲሞቻችሁ በመቀነስ ምን ማለት ትችላላችሁ? ለቲሞቻችሁ ሰርቭ ማድረግ መሸጥ ትችላላችሁ። በአጠቃላይ እንግዲህ ብዙ ጊዜ የምትሉኝ የነበረው እንዴት አድርገን ነው ኮይናችንን ማውጣት የምንችለው የሚለው በዚህ መልኩ ወደ ፖይንታችንን ወደ ኮይን መቀየር የምንችለው የሚለው በዚህ መልኩ መልሼዋለሁ ማለት ነው። ሌላው ሁለተኛው እዚሁ ጋር ደግሞ አሁንም ልክ ወደ ዶላር ደግሞ አውጥቼ ላሳያችሁ $10 ወደ ዶላር ደግሞ ስናወጣ መልሰን ፖይንት ላይ እንገባለን። ቀደም እንዳልኳችሁ ዊዝድሮ ናው እንላለን። ከዛ እዚህ ጋር እቺ ስዊች መደረግ አለባት መቀየር USDT TRC20 ወደ ኮይን የምንቀይርበት ነው ብያችኋል። እስቲ ወደ ባይናንስ እንቀይር። ወደ ባይናንስ ደግሞ ስናደርገው አያችሁ እዚህ ጋር ኢሚዲየትሊ የባይናንስ ቼን መጣና እዚህ ጋር በራሱ ሲስተሙ ያስተካክልላችኋል። ከዚህ በፊት ባይንድ የተደረገ መሆን አለበት። ልክ ይሄን ካደረጋችሁ በኋላ ዊዝድሮ ናው ስትሉት ከዛ ኮምፕሊት አድርጉ ይላል። ልክ ሰሚት ስትሉት ባይንድ ሰክሰስፉሊ ከዚህ በፊት ወደ ባይናንስ ካወጣኝ ትንሽ ቆየት ስላለ ነው እንደዚህ የሚለው። ከዛ መልሼ ኦፍ ኮርስ ቼክ አድርጊ ያንቺ ነው ወይ ይሄ ባይናንስ አካውንት እያለኝ ነው። ቼክ አደረኩለት። ከዛ እዚህ ጋር $10 አልኩት። ሰሚት ስለው በቀጥታ ኮንፊርም ስለው ፓስወርድ እዚህ ጋር ስታስገቡ ወደ ባይናንስ በቀጥታ ምን ይሏል ዊዝድሮ ያደርገዋል ማለት ነው። ልክ በዚህ መልኩ ወደ ዶላር እንደዚሁም ደግሞ ልካውን ባሳይቷችሁ መልኩ ወደ ቴሌብር ወደ ኮሜርሻል ባንክ ወደምትፈልጉት ወደ ብርም ወደ ዶላርም ወደ ኮይንም መቀየር ፖይንታችሁን የምትችሉት በዚህ መልኩ ነው ማለት ነው። አጠቃላይ ያለው ነገር ይሄንን ይመስላል። በዚህ ቪዲዮ ትጠቀማላችሁ ብዬ አምናለሁ። ቀጣይ እንዲሰራላችሁ የምትፈልጉትን ከስር ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ቤተሰብነታችሁን አሳዩን። መልካም ጊዜ